በአርሲ የተፈጸመውን የኦርቶዶክሳውያን ግድያ በተመለከተ ለዶናልድ ትራምፕ የተጻፈው መልእክት መድረሱ ተገለጸ። ያው ህዝቡን ተመለሱ እያለ ነው አሉ ቀበሌው። ግፍ ነው በቤተክርስቲያን ላይ ደረሰ። የአብያተ ክርስቲያናት መቃጠል፣ የካህናትና ምዕመናን የግፍ አገዳደል። ሰላም ጤና ይስጥልኝ እንደውቃችሁልኝ በአዲስ ቪዲዮ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው የአርሲው ጉዳይ ወደ ትራምፕ መድረሱን አስመልክቶ እንግዲህ የአርሲ ባለስልጣናት ማለትም እና አቶ ኢብራሂም እንደዚሁም ደግሞ የኢትዮጵያ ባለስልጣናት ውጥረት ውስጥ ገብተዋልና የተፈናቀሉ ሰዎችን እንግዲህ ተመለሱ ወደ ቦታችሁ እያሉ እንደሚገኙ የሰማን ነው የምንገኘው። ስልክ ደውያለሁ፣ እሱን የማሰማችሁ ነው የሚሆነው። እንደዚሁም ደግሞ እና አቡነ ሳዊሮስ ከምዕመናን ጋራ እልህ ውስጥ የገቡ ይመስላልና የተለያዩ ነገሮች እያሰሙ ይገኛሉ። እሱንም እንመለከታለን። ላይክና ሼር ማድረግ እንዳይረሳ። ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ። ያው እንደምታውቁኝ ሰሞኑን እኛ በዚህ በኩል ኦርቶዶክሳውያን ሞቱ እኮ ድምጹን ብለን ስናሰማ በአቡነ ሳዊሮስ የሚመራው የሸገር ሀገረ ስብከት የተለያየ ስብሰባ ላይ ነበር የምናውቀው ነገር ነውና ስብሰባው ትናንትና ነው ያለቀው። ብዙ አባቶች ከ10 በላይ አባቶች ጳጳሳት ማለት ነው ተገኝተውበታል። እንግዲህ እስቲ ስሟቸውን እንዳሉ እንግዲህ በጣም ተጨንቋል ሰዎች። አሁንም ሰዎች ጭንቀት ውስጥ ያሉ ተጨንቀው ያሉ አሉ። በዚህ በቤተ ክህነት አካባቢ ጭንቅ ያላቸው በጣም የተጨነቁ እንደው ለምን እንደሆነ አላወቅንም። በጣም ተጨንቋል ሰዎች። ለምን አልተጣሉም ብለው የተጨነቁ ሰዎች እንደው ተጨንቀው ለምን ቤተ ክህነት አልተበጠበጠም፣ ለምን አልተጣሉም? ብፁዕ አቡነ ዲዮስቆሮስና እኔ ሞት ነው የሚለየን እንጂ አንለያይም። ሰው አብሮ ተስማምቶ ሲሰራ እንኳን ተስማምታችሁ አብራችሁ ስሩ። ለቤተ ክርስቲያናችን የሚበጀው ለቤተ ክርስቲያናችን የሚጠቅመው መስማማት ነው፣ መከባበር ነው፣ መዋረን ነው ማለት ሲገባል ሌላ ነገር ማሰብ በእውነቱ የመንፈሳዊ ወይንም ደግሞ የክርስቲያን ሐሳብ ሳይሆን የሌላ ሐሳብ ነው ማለት ነው። አብረን እስከ አኖረን ድረስ አብረን እንሰራለን። እግዚአብሔር ሲጠራን ደግሞ ያው ወደ ተጠራንበት እንሄዳለንና አቡነ ሳዊሮስ ነው ጥያቄ ማነሳው ነገር መች ነው ከምዕመናን ጋር አብራችሁ መስጠሩት? እርሶና ብፁዕ አቡነ ዲዮስቆሮስ አብራችሁ ሰራላችሁ፣ ሞት ነው የሚለያችሁ። ከምዕመናን ጋርስ ምንድነው እዚህ ለያችሁ? ማን ሞቶ ነው? ኦኬ ወይ እርሶ ሞቶ ነው ወይ ደግሞ ምዕመናን ሞቶ ነው የተለያችሁት እኮ። አሁን ከምዕመናን ጋር ምንም እኮ አልተግባባችሁ። ምን ለመናገር ወደ ሸገር ስቴት እንግባና ወደ ሸገር ሀገረ ስብከት እንግባና ከወይ ፈጨና ብንመለከት ቅዳሴ ላይ የሚፈጠረው ምንድነው? ይሁን በዝም ብለን ስለምንተው እኮ ነው ችግር። አይ ወደ ሚዲያ ያንጣ እዛው ይለቅ ብለን ስለምንተው እንጂ ምንድነው የሚፈጠር የሚገኘው እናውቃለን እኮ። ከዛ ውጪ ደግሞ እኔና እንትና አይለየንም አላችሁ። በነገራችን ላይ እና ብፁዕ አቡነ አብርሃም እና አቡነ ጴጥሮስም እንዲህ ይሉ ነበር። አሁን ላይ ይኸው ሁለቱም በሕይወት አሉ፣ ተለያይተዋል፣ ግን መገናኘት አይችሉም። ያ እዛ ተይዟል፣ እዚህ ተይዟል። ኦኬ እንዲህ እናንተ ነገር ይበጠብጧችሁ ፖለቲከኞች። ኦኬ መሀል ገብቶ አብቆ ሆን ተብሎ የሆነ ነገር ይታሰብላችኋል። ከዛ ትረገጣላችሁ፣ እዛው ታፈናችሁ። ሁለታችሁም መታየት አሳችሉ በስልክ ራሱ እንዳታወሩ ልትደረጉ ትችላላችሁ። ይሄ ባለበት ሁኔታ ምንም አይለየንም። እኔ የሚበጀው ነገር በነገራችን ላይ የሚበጀው ነገር ከምዕመናን ጋር ብትቆሙን አባቶች የሚበጀው ነገር የእናንተ አንድ መሆን የማይወድ ሰው እኔ በእነሱ አንድ መሆን አቡነ ሳዊሮስ እና አቡነ ዲዮስቆሮስ አንድ መሆን እኔ ሲጀምር አቡነ ዲዮስቆሮስን የሚያወቅኳቸው ባለፈው ሲሾሙ ነው። ከዛ የተላቃቸው ነበር። ኤኒዌይስ በእናንተ አንድ መሆን የተከፋ ሰው ካለ ምን ሰይጣን ነው የሚሆነው? ትክክል አይደለም። በእናንተ ነው የሚከባው እናንተ አንድ ሆኖ በመስራት የሚከፋው ነገር ግን እናንተ አንድ መሆን ከሆነ እያመጣ የሚገኘው ሞት እኮ ነው። ኦኬ ሰማ ብዙ ነፍሳት እያለቁ ያይ ነው። አንድ ሆናችሁ የሰው ሕይወት ማታተርፉ ከሆነ ምን ይጠቅማለኛ? እንዴት ነው ማንቃወመው? ኦኬ ኦነ የሚቃወም ሰው እንኳን ካለ ነው የማይቃወም ጋር ከጀመረ አንድ ሆናችሁ ይሄው ሞት ነው የነገሰው ኢትዮጵያ ውስጥ። ይሄው ክርስቲያኖች የታፈኑ ይገኛሉ፣ ክርስቲያኖች የተገደሉ ይገኛሉ፣ ተረሸኑ ይገኛሉ፣ ክርስቲያኖች ቅዱሳናቸው የሰደው ይገኛሉ፣ ስላሴ ቅዱባቸው ይገኛሉ። ቤተክርስቲያን ተዋርዳለች። ምን አተረፈ? እናንተ አንድ መሆን ምንም የሚያተርፈው ነገር የለም። ወዛ 4 ኪሎ ምናምን ከዋስባበ ነው እንጂ ምንም አላተረፈምና አንድ ሆናችሁ እንደ ድሮ ብትሰሩ አሪፍ ነበር። እንደ ድሮ አባቶቻችን ብትሰሩ። በነገራችን ላይ እኛ እዚህ ጋር አባቶች ስንናገር ለምን ትናገራችሁ የምትሉን ካላችሁ ቤተክርስቲያን ታፍና ስለምትገኝ ነው። ሊቃውንት ታፍነው ስለሚገኙ ነው። እኛም ታፍነ ስለምንገኝ ነው ምን እናገራቸው። ቢሆን ስሙት ይሄንን አባታችን ነው። ቤተክርስቲያን ከፈተና ያረፈችበት ጊዜ ባይኖርም አሁን እየደረሰ ያለው ግን ወደር የማይገኝለትና ቃላት ሊገልጹት የማይችሉት የግፍ ነው በቤተክርስቲያን ላይ እየደረሰ ያለው። ትላንትና ጎንደር ነበር፣ ዛሬ ቀጠለ ሶማሌ ሄደ ተባለ፣ ቀጠለ ደቡብ ሄደ ተባለ፣ ቀጠለ ነገ የትኛው ነው ባለተራው? የሞቱን ጽዋ የሚያነሳው ካህን የትኛው ነው? ስለዚህ በጣም የመንፈሳዊነት እጦታችን
አስቸጋሪ አድርጎታል። የአብያተ ክርስቲያናት መቃጠል፣ የካህናትና ምዕመናን የግፍ አገዳደል፣ በሰማዕትነት ማለፍ፣ ስደት፣ የንዋየ ቅድሳትና የምዕመናን ሀብትና ንብረት ዘረፋ ይህንን አስመልክቶ ለመንግስት ተቋማት አቤት ሲባል ሰሚ ማጣት የዕለት ተዕለት ክስተት ሆኗል። ካህናት አይናቸውን ወደ ፀሐይ ዘርግተው አይናቸው እንዲጠፋ ፀሐይ ተመልከቱ እያሉ ይደበደቡ ነበር። ሰው ተዘቅዝቆ ተሰቀለ። ሰው ከነ ህይወቱ ተቃጠለ። እኛ እዚህ እየተነጋገር የሚያለቅሱ ካህናት አሉ ታቦታቸውን ይዘው። አንዳንዶቹም ታቦታቶቻቸውና ንዋየ ቅድሳቶቻቸው ስላልተቃጠሉ እየየ እኔ ብደድ የሚሉ ደግሞ አሉ። እንደዚህ በደሎችና ግፎች ውስጣዊ ችግሮቻችንን ፈተን በአንድነት ለቤተ ክርስቲያን ቆመን እንዳንታገል አድርገውናል። ችግሩ እየቦረቦረንና ሳንኖር ያለን መስሎን የሚታየንና ችግር የለም የምንል ከሆነ ግን የቤተ ክርስቲያንን የቁልቁለት መንገድ ከማፋጠን ውጪ ለራሳችንም ሆነ ለእናት ቤተ ክርስቲያን የምናስብ ልንሆን አንችልም። ከመንግስት አካላት ጋር ውይይት ማድረግና ተናቦ መስራት የማይቻል ከሆነ መሞገት፣ ሎቢ በማድረግ ሊሆን ይችላል። ኢቭን ሰላማዊ ሰልፍ መውጣትም ሊሆን ይችላል። መጠየቅ እኮ መብት ነው። እንዴ እንዳይከፋቸው ከሌ ብለን እኮ መቀመጥ የለብን። መብታችንን ቢያንስ ያው ባንናገርም እንሞታለን። እንግዲህ ብንናገርም የምንሞት ከሆነ መሞት ነው። እውነቴን ነው። እንደው እኔ መቼም በልጅነት ነውና ብዙ መናገር ባይሆን እንደው ብፁዓን አባቶቻችን ስለ አንድ ሱባኤ ገዳማት ገብታችሁ የሆነ ደብረ ሊባኖስ ይሁን ምን እንደው እየየ ብትሉ ምን አለ ለዚች ሀገር ነው። እኛም ቅድም መላከማው ያሉት አለ እነ አባቶቻችን ላይ ብቻ ጣት መቀሰር አይደለም። እኛስ አስተዳዳሪዎች በጋራ ሆነን ለምን አንድ ገዳም አይደል? መምሪያ ኃላፊዎች ለምን አይደል? እኔ ከላይ ልጀምር ብዬ ነው። አባቶቻችን ብቻ ለማለት ፈልጌ አይደለም። መምሪያ ኃላፊዎች አንድ ሆነን ገዳም ሄደን ለምን አናለቅስም? ስራ አስኪያጆች ለምን ሄደን አናለቅስም? የአንድ የራሔልን እንባ አይደለ እንዴ እግዚአብሔር ተመልክቶ እስራኤላውያንን ነፃ ያወጣቸው? ምን ነው ዛሬ የራሔል እንባ ከኛ ጠፋ? ይሄ እንግዲህ በ2011 ቤተክርስቲያን ማለትም ይሄ አሁን ያለው መንግስት የብልጽግና መንግስት ወደ አገዛዙ ሲመጣ ወደ ስልጣን ሲመጣ ቤተክርስቲያን ብዙ ችግሮች ነበሩ። የዛን ጊዜ እንደምታውቁት ማብራት የማይጠበቅብን ስለምታስታውሱ ወረድ የነበራችሁ ሰዎች የዛን ሰዓት ላይ ቤተክርስቲያን ልጆቿን ሰብስባ ምን ይሻለናል፣ ሰው ሲገደል፣ ሰው ሲሞት፣ ሰው ሲረሸን ምን ይሻላል፣ እናንተ ምን ታላችሁ? ኦኬ በዓለማዊ በኩል እውቀት ያላቸው በመንፈሳዊ በኩል እውቀት ያላቸውን ምሁራን ሊቃውንት ሰብስባ ምን ትላላችሁ? መፍትሄ ሀሳብ ምንድነው? ኦኬ እስቲ እነሆ ውሃ በላችሁ የመፍትሄ ሀሳብ አምጡ ብላ ቤተክርስቲያን ልጆቿን ሰብስባ ታዋይ ነበር። አሁን እናሳየዋቸው። ከዛ ውጪ ደግሞ እና አቡነ ሳውሮስ እና አቡነ አብርሃም እና አቡነ ጴጥሮስ በነበሩበትም ሰዓት እነ ዲያቆን ያረጋልን ሰብስባ ታዋይ ነው ቤተክርስቲያን። ለምሳሌ በፍኖተ ጽድቅ ጉዳይ እነ ዲያቆን ያረጋል አበጋዝ ናቸው ሐሳብ የሰጡበት፣ ሌሎች ሊቃውንት ናቸው ሐሳብ የሰጡበት። እነ ቴዶ ዘሩፋኤል ቲክታክሮ ሰብስባ ወጣቱን ሰብስባ ታዋይ ነበር። አሁን የለም ይሄ ነገር ለምን ቀረ ነው? ለምን ይሄን ነገር ከእጃችሁ ተነጠቃችሁ? በፖለቲከኞች ነው እያለ የምንገኘው። እኛ ከሆን ብላችሁ ለምን ስለማታሰሩ ለምን እኮ እንደዚህ ያላችሁ የምትገኙት? እናንተም ታፍናችሁ እንደሆነ እኮ እናውቃለን። እናንተም እኮ ብዙ ፋይል ተይዞባችሁ በፖስታ እየተላከላችሁ ይሄን እናወጣባችኋለን ይሄን እናደርግባችኋለን የተባላችሁ ነው እኮ እናውቃለን። ለምን እዚህ ሁላ ተዳራስ ጋር ከጀመሩ ነው ጥያቄው። ኦኬ እንደዚህ በግልጽ የምትናገር ቤተክርስቲያን፣ በግልጽ ሊቃውንቶቿ እንዲናገሩ የምታደርግ ቤተክርስቲያን እንዴት ዛሬ ታፍና ወደ መሀል ልጩ ብላ እኛ ትጠይቃለች? ወደ መሀል ልናገር ብላ እኛ ይጠይቃሉ አባቶች ብጻባቸው ናትናኤል እንዴት እኛ ይጠይቃሉ? እንዲህ ማድረግ ምች ቤተክርስቲያን እነዚህን አባቶች ነው ለምን ተናገራችሁ የምትሉ እንግዲህ ኦኬ እነዚህ መናገር የሚችሉ አባቶችን አፍኖ የሚገኙ እንደነ አቡነ ናትናኤል ያሉ እንደነ ብፁዕ አቡነ ጴጥሮስ ያሉ እንደነ አቡነ ሉቃስ እንደነ አቡነ አብርሃም ሌሎች አባቶች እንደነ አቡነ ማርቆስ ያሉ አባቶችን አፍኖ አትናገሩ የሚሉ ብፁዓችን አቡነ ናትናኤል ማሰር ደርሶባቸዋል። ለምን ተናገሩ? ባለፈው አባወሩት ንግግር ለምን እንደዛ አይነት ጋር ያረጋችሁ በማፍቃር ነው ያረጋችሁት ብሎ ማሰር ደርሶባቸዋል። ዛቻ ደርሶባቸዋል። ከየት ከቤተ ክህነት እንደዚህ አባቶችን እንደዚህ ያደረጉ የሚገኙ አባቶች አሰልጣን ላይ የሚገኙ እነዚህን አባቶች ለምን ተናገራችሁ የምትሉን ካላችሁ ሰብሰብ ብሎና እናንተ ግቡ። ኦኬ ያንተ ከርስ እንዲሞላ ያንተ ከርስ እንዳይጎልብህ በሻ መቃጠል የለባትም ምን ሞት የለበትም። አሁንም ቢሆን አሰግጠው ነው የምንናገረውና በዚህ መንገድ ድምጿን የምታሰም ቤተክርስቲያን ዛሬ ታፍና ነው የምትገኘው። ተረግጣ ነው የምትገኘው። ቀኝ ግዛት ተገዝታ ነው የምትገኘው። ኦኬ ማህበረ ቅዱሳን ከቤተክርስቲያን ህልውና በላይ የምናስበልጠው የለም ብሎ መግለጫ ጋጋታ ያወጣ ማህበረ ቅዱሳን ኦኬ ሰው ሲሞት ሰው ሲገደል ሄዶ እስከ ስልጤ ድረስ ስልጤ ዞን የአክራሪው ወሃቢያ ክርስቲያኖች ሲፈጅ ቀጥ ብሎ ሄዶ ነገሮችን ያስቆመ የተወሩትን የጎበኘ እሲኑ እኛንም ንኩን ያለ ማህበረ ቅዱሳን ዝም ብሎ ነው የሚገኘው። ዋይ ለምን ተዳፈረን? ይሄን ያክል ለምን ተናቀች? ይሄን ያክል
ጥያቄያችን ይሄ ነውና እና አቡነ ሳዊሮስ እንግዲህ ከህዝቡ ጋር እልህ ውስጥ ገብታችሁ እናንተና ካልሞታ እንለያይም እንግዲህ አንዳቸው ወደ አርሲ መሄድ ነው የሚጠበቅባችሁ ሌላ ነገር የለውም እና ቢያንስ ዝም ብትሉ መልካም ነው ያስባለሁ ወንድማችን ባሮኬ ስሙትና ወደ ትራምፕ ጉዳይ እንመለስ ድምጽ መሆን ቢያቀታችሁ የሰውን ድምጽ ለመዝጋት ብዙ ርቀት የምትጓዙ በሰው ሞት በሰው ሐዘን በሰው ጭንቀት የምታላግጡ እናንተ መድኃኔዓለም ይላችሁ በዛ በአርሲ የተጨፈጨፉ እናቶች ህፃናት ቤተሰብ ሐዘን በቤታችሁ ይግባ ውስጤ ዝን ቢልም ውስጤ ስብር ቢልም ከዚህ በላይ መጓዝ አልፈልግም እግዚአብሔር አጋልጦ ይስጣችሁ ሌላ ምንም የምለው ነገር የለም ምንም ወደነ ትራምፕ ጉዳይ ስንመለስ እንግዲህ የአርሲው ጉዳይ ላይ የሚዲያ ዘመቻ ተጀመረ እንደምታውቁት ያ የሚዲያ ዘመቻ አሪፍ ውጤት ነው ያመጣው እንግዲህ የተለያየ ደብዳቤዎችም ወደ ትራምፕ ጭምር ገብተዋል የተለያየ ሀገራት ባለስልጣናት ፓርላማ ውስጥ እንግዲህ ማዕቀብ ይጣልባቸው እነዚህ ገዳዮች ኢትዮጵያውያን ባለስልጣናትም እንደዚህ ይደረግባቸው ብለው ለፓርላማ ጥያቄ አቅርበዋል እኔ ማዝነው ነገር የሀገራችን ባለስልጣናት ዝም ብላችሁ በመተገኙበት ሁኔታ ከሀገር ውጭ የሚገኙ ባለስልጣናት እጫቸውን እያሰሙ ይገኛሉ እግዚአብሔር ይስጣቸው አንተ ማህተብ አድርገህ ከርሰክ እንዳይቋረጥብህ የምታገኘው ገቢ እንዳይቋረጥ ዝም ብለህ ነው የምትገኘው ስልጣን ላይ የምትገኙ ድምጽ ስታሰሙ ድምጻችሁ መሰማት የሚችል ባለስልጣናት በአርሲ የተፈጸመውን የኦርቶዶክሳውያን ግድያ በተመለከተ ለዶናልድ ትራምፕ የተጻፈው መልእክት መድረሱ ተገለጸ ወደ ዝርዝር መረጃዎች ከመግባቴ በፊት ወቅታዊ አገር አቀፋዊና ታማኝ መረጃዎች ለማግኘት ፎሎ በማድረግ ቤተሰብ ይሁኑ ወደ ዝርዝር መረጃዎች ስመለስ በርካታ የንጹሃን ግድያ በአርሲ መፈጸሙን የክርስትና እምነት ተከታዮች ላይ ያነጣጠረውን ጥቃትና ግድያ አስመልክተው የደረሰውን ሰቆቃ በማውገዝ ድርጊቱ እንዲጣራና ችግሩን የፈጠሩት አካላትን በሕግ አግባብ እንዲጠየቁ በደብዳቤና በስልክ ኮንታክት አድርገናል ሲሉ የገለጹት በሀገር አሜሪካ ኮሎራዶ ግዛት የህዝብ ተመራጭ የሆኑት አቶ አምሳል ካሰው መልእክታቸውን ለፕሬዚዳንት ዶናልድ ትራምፕ አድርሻለሁ ሲሉ መናገራቸው ከደረሰኝ መረጃዎች ለማረጋገጥ ችያለሁ መልእክቱን አያይዤ የአሜሪካው ፕሬዚዳንት አማካሪ ለሆኑት ክሪስቲን ሲኖሮ ቅሬታውን ማቅረቤን ማስታወቅ ፈልጋለሁ ያሉት አምሳል ካሰው በቀጣይም ዶናልድ ትራምፕ የሚሰጡትን ምላሽ እንደሚያሳውቁ ገልጸዋል እግዚአብሔር ይስጥልን እኛ እንግዲህ ጉዳዩን በግል እንከታተላለን ብለዋል እነዚህ ሶስት ናቸው ጭራሽ የውጪ ዜጎችም አሉበት ከዚህም በላይ ብዙዎች ናቸውና አሁንም ብን ማለት ፈልገው ነገር በውጪ የምትገኙ በዛ አካባቢ የምትገኙ በተለያየ እነዚህ ባለስልጣናት ይገኛሉ ባችሁ በታሱበት ቦታ የምትገኙ ክርስቲያኖች ድምጻችሁን አሰሙ ዝም ብላችሁ አትቀመጡ ዝም ብላችሁ ተደራጁ አትበሉን የት ነው የምትደራጀው ከጀመሩ ምንድነው ገና መደራጀት ያሰው ምንድነው የሚለውን ያላወቀ ዜጋ ተደራጅ ትለዋለህ አንተ ሰው ልታስፈጀው ነው እንደካው ካለቀው በላይ ሰው ማለት የሚፈልገው ነገር እዛ ውጪ የምትገኙ ድምጻችሁን አሰሙልን ድምጽ ሁኑን ኦኬ ከዚህ የተወጣችሁ ይሄ ነገር ይቁም ብላችሁ እንደምታውቁት ሁሉ አሁንም በትብብር በአንድነት ተነስታችሁ ድምጻችሁን አሰሙና ዓለም ይስማ ከዛ መፍትሄ ይሰጣል የሚል ፈልጋለሁ እንዴ ደግሞ የሚዲያ ዘመቻ በርቶ ይቀጥላል ፈልጋለሁ ከዛ ውጪ ደግሞ ይሄ ስለሰማ ሁሉ እንግዲህ እናቶ ኢብራሂም ካድር ያደረጉ የሚገኙትን ነገር ሰምታችሁ ተመለሱ ተናነ አለ ምን አለ አዲስ ዛሬ ሰላም ነው ሰው ሁሉ ሰላም ነው ደርዬ ሰላም ነው ዛሬ ምንም ነገር የለም ሰላም ነው ደህና ነው ሁሉም አሁን ሰላም ናቸው ሁሉም ምንም የለም ተረጋግቷል ነው ምንም አዎ እነኛም ይሄዱም ተለቀዋል በል ሁሉም ተለቀቁ ሁሉም ተለቀዋል እንኳን ደስ ያለ ደስ ብሎናል እግዚአብሔር ይመስገን ምንም አልተቀበሏቸውም እነኛን ነው እንዴት ነው እነኚህ አሁን የተለቀቁትን አልተቀበሏቸውም ገንዘብ አዎ ተቀበለዋቸዋል ሁሉንም ተቀበለዋቸዋል ያው እንዳቀማቸው እና ሁሉም ለቀዋቸዋል እና አሁን የመመለስ እንትን አለው ህዝቡ እንዴት ነው የሚሆነው ያው ህዝቡን ተመለሱ እያለ ነው አሉ ቀበሌው ወደ ቤተክርስቲያን ምናምን ሰብስበዋቸዋል ክርስቲያን ወንድም ያው አሁን እየተጠበቀ ነው አሉ ዙሪያውን ቤተክርስቲያን ተሰብስበው በርቱ እንግዲህ እግዚአብሔር ሰላሙን ያምጣው እንግዲህ ቤተክርስቲያን ተሰብስበው ዙሪያውን እየተጠበቀ ነው አሉ ያው ማታም በሚኒሻም በህዝቡም ከሚኒሻ ጋር እንዳይሆኑ መጠበቅ ነው እንግዲህ ምንም የሚደረግ ነገር የለም እንትን ከማለት መጠበቅ ይሻላል እንኳን አዝመራችሁን ተሰብስቡ እያሉ ነው ራሳችሁን ጠንከር ማድረግና ራሳችሁን መጠበቅ ነው ምን ደረጃ ወደ ሌላ ቦታ ተሸሽቶ ወዴት ይሻሻል በዚህ ሰዓት እንግዲህ እግዚአብሔር ይመስገን እቺን እስካሁን መቼም ሰላም ነው ሰውን በሰላም መጥቶልና ገንዘቡም ቢወጣ እንግዲህ ገብተዋል ለልጆቻቸው ለቤተሰቦቻቸው
ጥሩ ነው። ዋና እሱ ነው የሚፈለገው። አዎ እግዚአብሔር ይመስገን ሁሉም ገብተዋል። ያው እንግዲህ አሁን ምንም አዲስ ነገር የለም። ቀደምም ደውለውልኝ ነበር። አሁን ከመሸ ምንም አሁን ሰላም ነን፣ ደህና ነን። ያው ወደ ቦታችሁ ተመለሱና አዝመራችሁን አዝምሩ፣ ያው ጥበቃውን እናካሂዳለን እያሉ ነው አሉ። እንግዲህ እሱ ነው እግዚአብሔር ነው የሚያውቀው። እንደዛ እያሉ ያው ሊመጡ ያሉትንም ሰው ያስቀርተዋቸው ያው ወደ ገብርኤል ቤተክርስቲያን ተሰብስበው ከብቶቻቸውንም እዛ ነው የሚያሳድሩት። እነሱም እዛ ቤተክርስቲያን ነው የሚያድሩት። ያው በቃ አሁን ሰላም ነው እቺን ሰሞን። እንግዲህ ሰላሙን ይምጣልን። እኛ ጋር ምንም አይደል መሰለኝ። አሁን ወደዛ ወደ አንጎዶቼ እንደዚህ ከሆነ ያው ጥሩ ቢሆን ሰላም ቢሆን እኮ ይሻላል። ግን አሁን እነሱ አረሳስተው የሚያደርጉት ነገር ነው እንጂ ሰላም ቢሆን እንደ ሰላም ምን አለ? በጣም አይ በቃ እንግዲህ አዲስ ነገር ሲኖር አሳውቀኝ እንደዚህ። እሺ አሳውቃለሁ። ልደውልልህ ነበር እኮ ስልኬ ዘግቶብኝ ነው። እሺ በቃ ሰላም። እሺ ሰላሙን ልኝ። ይሄ ነው እንግዲህ ደውዬ የደረሰ መረጃ ነውና አርሲ ዞን ተመለሱ ያላቸው ይገኛሉ። በነገራችን ላይ ልበላቸው ድምጽ ሰምታችሁ ከሆነ ማንንም የሞተው የሃይማኖት አይደለም ጉዳዩ ተብሎ ነበር እና ግን የሚያሳዝነው ነገር ድምጽ ላይ እንደሰማችሁት የተፈናቀሉ ሰዎች ራሱ የሚመለሱ ወደ ቤተክርስቲያን ነውና ገብርኤል ቤተክርስቲያን ጥበቃ ያደርጋላቸው ይገኛል አለ። ለምን? ኦርቶዶክሳውያን ስለሆኑ የተፈናቀሉ ሰዎች ኦርቶዶክሳውያን ስለሆኑ ሲመለሱ ወደ ቤተክርስቲያን ነው የሚመለሱት፣ ቤት መግባት ስለሚፈሩ ማለት ነው። ሰው እዛ ባለበት እየጠበቃቸው ነው የሚገኙት እና አቶ ታጌ ደግሞ ይወጡና ሃይማኖት አይደለም ይሉዋል። ተመልከት እንግዲህና ኤኒዌይስ እነዚህ ሰዎች ሆን ብለው አውቀው እነዚህን ሪፖርት አቅራቢዎች ወይ ደግሞ መርማሪዎችን ለማፈን ሀገሪቷ ሰላም ለማስባል ጥበቃ ያስገቡ ሚኒሻዎችንም ተዛዘዋል። እነዚህም ደግሞ ጥበቃ እንደረጋላቸው እያደረጉ ይገኛሉና አቶ ኢብራሂም ካድር የገዳዮች ተባባሪ እርሳቸው ጸሐፊ ናቸው። እንግዲህ አሁንም ቢሆን ማለት ፈልገው ነገር በሚችሉት ቋንቋ እነዚህ መርማሪዎች ትተው እንዳይመለሱ በቻው ተቀም ውስጥ ገብተው ዲፕ ነገሩን እንዲመረምሩ ድምጻችሁን አሰማት ፈልጋለሁ። ያው ህዝቡን ተመለሱ እያለ ነው አሉ ቀበሌው። ቤተክርስቲያን ተሰብስበው ዙሪያውን እየተጠበቀ ነው አሉ። ያው ማታም በሚኒሻም በህዝቡም ከሚኒሻ ጋር እንዳይሆኑ እንደሰማሁት ነው። እንግዲህ እና አቶ ኢብራሂም ካድር አርሲ ኦርቶዶክሳውያን እንደዛ ሞተው ማንንም አልቦተም ብለው የዋሹ የቀጠፉ ከገዳ ጋር የተባበሩ ናቸው። እና አሁን ደግሞ ተለያየ ዓለም አቀፍ ሚዲያዎች በአርሲው ላይ ጠንክር ያለ ምርመራ ያደርጉ ይገኛሉ። ከዛ ውጪ ጭራሽ ለትራምፕም ደብዳቤ ተልኳል። የተለያየ ተቋማትም ድምጻቸውን እያሰሙ ይገኛሉ። የሚዲያ ዘመቻው እንግዲህ ውጤት አምጥቷል፣ እግዚአብሔር ይመስገን። ይሄን አስመልክቶ እንግዲህ እና አቶ ኢብራሂም ካድር ህዝቡን ተመለሱ ወደ ቦታችሁ እያሉ ይገኛሉ። ወይስ የተፈናቀለው ህዝብ ተመለሱ በቃ እኛ እንጠብቃችኋለን እያሉ ይገኛሉ። በዚህ አጋጣሚ ደግሞ የተገደሉት ባይሞታቸው አይደለም ለምትሉ ሰዎች ካላችሁ ስሙት። ያው አሁን እየተጠበቀ ነው አሉ ዙሪያውን ቤተክርስቲያን ተሰብስበው። ይሄን እንግዲህ የተፈናቀሉት ራሱ የሚመለሰው ወደ ቤተክርስቲያን ነው፣ ምክንያቱም ኦርቶዶክሳውያን ስለሆኑ። አሁን እንግዲህ የመንግስት አካል የሆኑት እና አቶ ኢብራሂም እያደረጉ የሚገኙት የጠንካራ ምርመራ የሚያደርጉት የውጭ አካላት እንደዚሁም ደግሞ ትራምፕን ጨምሮ ትላልቅ ባለስልጣናት የደረሰው ደብዳቤ እጃቸው ላይ ሲደርስ ሲያነቡ የተለያየ ምርመራ እንዲደረግ ያዛሉ። እንግዲህ ይሄንን አስመልክተው ያንን ምርመራ ለማደናቀፍ ህዝቡ ሰላም ለማለት አሁን እያሉ የሚገኙት እንጠብቃቸዋለን ነው። እኛ እንጠብቃቸዋለን ችግር የለውም ተመለሱና እህላችሁን ሰብስቡ ምናምን ያሉ ይገኛሉ። ወደ አርሲ እንግዲህ የመንግስት ሰራዊት ይገባል። ከዛ ለትንሽ ጊዜ ያክል ለአንድ 2 ሳምንት ጥበቃ ያደርጋል። መረጃ ለመሰብሰብ የሚሄዱ ሰዎች ደግሞ ሁሉ ከሰላም እንደሆነ ይመለከታሉ፣ ለጊዜው ይወጣሉ። ከዛ በኋላ አሁንም ድጋሜ የኦርቶዶክሳን ጭፍጨፋ ይካሄዳል። ይሄ ስላለ መረጃ ሰብስባችሁ የምትገኙ ሪፖርት ለማድረግ የተለያዩ መረጃዎችን ሰብስባችሁ የምትገኙ እባካችሁን በርታችሁ ቀጥሉ አንፈልጋለን። ሆን ተብሎ የውጭ አካላት እርምጃ ሊወስዱ እንደሆነ ስለሰሙ ብቻ የነዚህን ኦርቶዶክስ ድምጽ ለማፈን ሰላም ነው እያስባሉ ይገኛሉና ይሄ ቪዲዮ ሼር ያደረጋችሁ ለብዙዎች አድርሳት ፈልጋለሁ። አሁንም ቢሆን ፍትህ በአርሲ ለሚጨፈጨፉ ኦርቶዶክሳውያን ክርስቲያኖች ሆን ተብሎ ኦርቶዶክሳውያን ድምጽ ለማዛፈን የሚሰራ ሴራ ነውና አሳውቁ ለማለት ፈልጋለሁ። እንግዲህ የሃይማኖት መግለጫ የሰጠውን እንትን አይታችኋል። ሃይማኖት ተኮር አይደለም ወይንም አንድን ሃይማኖት ተኮር ያደረገ ግድያ አይደለም የተፈጸመው የሚል አይነት ነገር ተመልክተናል። እና እውነት እንደዛ ነው ወይ? እስኪ አሁን በመረጃ የተደገፈ ነገር ላሰማችሁ። አሁን እነዚህ ከላይ የምታዩቸው 4 ህፃናት 3ቱ ሞተዋል። ከነሱ ውስጥ የተረፈችው ከወንዶቹ በስተ ጎን ያለችዋ ልጅ ፊቷን ያላዞረችዋ ህፃን አሁን እዚህ ሆስፒታል ድጋፍ የተደረገላት ያለችው፣ ሌላኛው 2ቱ ህፃናት ወንዶቹ እና ፊቷን ወደዛ ያዞረችው ህፃን ልጅ ተገላለች። ኦርቶዶክሳውያን ናቸው። አሁን ደግሞ የምታዩቸው እኚህ አባወራዎች እናትና አባት፣ እነዚህም ኦርቶዶክሳውያን ናቸው፣ የተገደሉ ናቸው። ቀጣይ የምታዩቸው ጋቢ የለበሱት ኮፍያ ያደረጉት እኚህ ደግሞ ኦርቶዶክሳዊ ናቸው፣ እነሱም የተገደሉ ናቸው። አሁን ማሳያችሁ ማህተሟ ጎላ ብሎ የሚታየው ህፃን ኦርቶዶክሳዊ ናት።
እርሷም የተገደለች ናት። ከጎኑ ያለችዋ ህፃን በከፍተኛ ሁኔታ ጉዳት ደርሶባት ሰሞኑን የተሻለ ሕክምና እንድታገኝ ድጋፍ እያደረግንላት ያለችው ብላቴና ናት። እስካሁን ድረስ እዛ አካባቢ ላይ እየሞቱ ያሉት ኦርቶዶክሳውያን ናቸው። እየሞቱ እየተጨፈጨፉ በግፍ እያለቁ ያሉት ህፃናት እየሞቱ ያሉት እነዚህ ኦርቶዶክሳውያን ናቸው። ታዲያ በምን አግባብ ነው አንድን ሃይማኖት ተኮር ያደረገ ግድያ አይደለም እየተፈጸመ ያለው ሲባል በምን አይነት ሁኔታ አጣሪዎቹ ኮሚቴስ የምርም የተባለው የግድያ ቦታ ላይ ሄደው ነው ወይ ያጣሩት? መሬት ላይ ያለው እውነትና በመግለጫ የሚወጣው ሁለት የተለያየ ነገር ነው። ይህ ነገር ለታሪክ ይቀመጥ። አዎ እየተገደሉ ያሉት አንገታቸው ላይ ማህተም ስላሰሩና ስላሰሩ ነው። ባለማህተም ስለሆኑ ብቻ ነው እየተገደሉ ያሉት። ኦርቶዶክሳዊ ስለሆኑ ነው እየተገደሉ ያሉት እንጂ በሌላ በምንም ምክንያት አይደለም። አሁንም ትላንትናም 5 ኦርቶዶክሳውያን ተገለዋል፣ 9 የታፈኗሉ። ይሄ ነገር አሁንም እየቀጠለ ነው ያለው። ምንም መፍትሄ አልተገኘለትም። ዛሬም የሟች ቁጥር እየጨመረ ነው። ዛሬም የባለማህተም ደም በምስራቅ አርሲ ላይ እየፈሰሰ እንደሆነ ለሁላችሁም ግልጽ ሊሆንላችሁ ይገባል። ቢያንስ እንኳን ዝም ማለት በቃ ማን መርምሩልን አላችሁ? የትኛው የኢትዮጵያ ቤተክርስቲያን ነው ውክልና የሰጣቻችሁ? መርምሩልኝ ብላ ያውቃል። ሞቶን አውቆ ተቀምጧል እያለቀሰ። እኛ ሲጀምር በ5 ቀን ኢንቨስቲጌት አይደረግም። እንኳን ኢትዮጵያ ስንት በኢንፍራስትራክቸር ስንት ችግር ያለበት ሀገር ቀርቶ አሜሪካን ሀገር በ5 ቀን ኢንቨስቲጌት አይደረግም። አዲስ አበባ ላይ ቁጭ ብላችሁ ላይ የጻፋችሁ ብልጽግና የሰጣችሁ ላይ ያነበባችሁት ግን ብልጽግናም የድንቆሮ ስብስብ ስለሆነ ነው እንጂ ጎል ነው የገባው። እሱም እስላምንም ክርስቲያንም ይሁን ማንም የኢትዮጵያ ሕዝብ መሞት የለበትም። በእናንተ ቤት ፕሮቴክት ያደረጋችሁ መስሏችኋል። አልሄዳችሁ። መንገድ አንዲት ኢንች አልሄዳችሁ። ከሄዳችሁ ይሄን አትጽፉም ነበር፣ ይሄን አትናገሩ፣ ቢያንስ ታለቅሱ ነበር። እውነት ሄዳችሁማ ያንን ህዝብ አይታችሁማ ከሆነ እነዚያ የታነቁ ህፃናት ቤተሰብ ከሄዳችሁማ እንዲህ ቁጭ ብላችሁ አይናችሁን አፍጣችሁ ሪፖርት አትሰጡንም ነበር። እያለቀሳችሁ ነበር የምትጀምሩት። ወይኔ ወገኔ ነበር እያላችሁ የምታለቅሱት። አልሄዳችሁም። አይናችሁን በጨዋታችሁ የተቀመጣችሁት ተጽፎ የተሰጣችሁ ነው ያነበባችሁት። ይሄ እኮ ከጎን ያለው እኮ መነኩሴው እኮ በዚህኛው በኩል ያለው እኮ እንደው ክብር ጠቅላይ ሚኒስትር እውነት ግን ይተኛሉ እንዴ ያለው እኮ ሰውዬ እኮ ነው። ይሄ ሰውዬ ነው ታዲያ ሪፖርት የሚሰጠው? እውነት ተኝቶ ያድራሉ የሚል እኮ ነው። እንዴት ተኝቶ ያድራል? ሰው ሲያስጨርስ፣ ሰው ሲያስገድል፣ ኦርቶዶክሳን ሳያስበላ ምን ይተኛ? ምን እንቅልፍ አለው? ይሄ እኮ ሰውዬ ነው አሁን እዚህ የምታዩት። ይሄ መነኩሴው በዚህ ከሙስሊሙ ቀጥሎ ያለው መነኩሴ ተኝቶ ያድራሉ ያለው ሰውዬ ነው። እነዚህን አተሳሰበው እንግዲህ መግለጫ የሚሰጡ ቢያንስ ዝም በሉ እስቲ። ቢያንስ ዝም በሉ፣ አፋችሁን ዝጉ። በእውነት ተሰማችሁን፣ እየሰማችሁንም ደግሞ አውቃለሁ። እቺን ስለቃቅሙ ነው የምትሉት። ሌላ ምን ስራ አላችሁ? አሁን ነገ ይደወልልናል እኮ እንዲህ አላችሁን እየተባለ ጊዜ የላችሁም። እኔ ጋር ከጀምሮ አላስተዋልንም ይሆናል እንጂ የሃይማኖት ተቋማት ማን ነው መርማሪ ያደረገው ነው ጥያቄው። እኮ ነው ማን ነው መርማሪ ያደረገው? የት ተምሮ ነው መርማሪ የሚሆነው? የት የተማረውን ነው የሃይማኖት ተቋም ተልኮ የሚመረምሩት? ጥያቄው እኮ ፖሊስ ነው የሚመረምረው፣ ፍርድ ነው የሚመረምረው፣ መንግስት ነው ምርመራ ማድረግ የሚችለው። የሃይማኖት ተቋማት ጉባኤ የምን እውቀት አለ? ምርመራ እውቀት ከየት መጣ? እውቀቱ መርምሩ ብሎ ማስገባት ይችላል እንጂ ሄዶ መርመር ስልጣኑም የለውም። አንደኛ እውቅናም የለውም። እንዲመረምርም አይደለም እዛ ተሾመ የተቀመጠው ነገሮችን እንዲያጣራ እንጂ በዚህ ነገር ምርመራ ቅሪ አረጋለሁ ብሎ የሰጠው እንደወረደ እኮ ነው። ለዛውም እኮ እንደወረደ ትንሽ እኮ ማስተካከል አድርጎ እኮ አሪፍ ነው የሰጣችሁ ነገር። ኦኬ እና በ5 ቀን ውስጥ መርምሬ መጣው አለ። እግዚአብሔር ይመስገን 5 ቀን ቆያችሁ፣ 5 ቀን ቆያችሁ፣ ሞሬ 3 ቀን ቆያችሁ። ይሁን ለማንኛውም እግዚአብሔር ይመስገን ነው። በዛ ምርመራ ያው የተበጀተውን በጀት ላጣርጋችሁ አለቀ ነገርየው። ቶክሳን ይፈጃል እና ምርመራ ብቃቱም የላችሁም። ከጀምሩ ፍቃዱም የላችሁም፣ ብቃቱም የላችሁም፣ እውቀቱም የላችሁም። እናንተ መርመር የሚችለው አገሪቷ መንግስት፣ የሀገሪቷ መከላከያ ሰራዊት ፌደራል በዚህ ጉዳይ ላይ እውቀት ያለው የተማረ እንዴት አድርጎ የሚመረመረው የሚል ነው። በምርመራ እኮ ፎቶ ይካተታል እኮ፣ ቪዲዮ ይካተታል እኮ፣ የሀገር ሰዎች ድምጽ ይካተታል እኮ። በእነሱ እንዴ ቦታ ላይ ሆናችሁ ነበር ሪፖርት ማቅረብ የነበረባችሁ። ይሄው እዚህ ጋር ነው ያለነው፣ እዚህ ጋር ነው ሰው የሞተው፣ እዚህ ጋር ነው የተቀበረው፣ ይሄ ሰው ይሄ ነው ብላችሁ ቦታ ላይ እንደዛ ነበር ምርመራ የሚደረገው። ከቦታው ነበር ሪፖርት የሚቀርበው። መታችሁ ተሰግስጋችሁ እዚህ ነገሮች ከቀየራችሁ በኋላ ከተስተካከለ በኋላ ታነባላችሁ። ይሁን ለማንኛውም ሲያንሉ ሲሪዎች እንመልከት። ስንሞት እንበዛለን እያልን እንዘምራለን። ከሞት ምን ይበዛል? ጅሬ ምን ይበዛል? ሙተው የለ
እንዲህ አይነት የሚያፈዝ አደንግዝ አፍዛዥ እንዲህ አይነት አስማት በጣም 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 እጅግ በጣም የሞተ ህሊና ነው የሚለው። እንዴ ህሞት እንበዛለን እያለ እንዴት ሆኖ ነው የምትበዛው? በስተናል እንዴ ሰው እየቀነሰ እያጠረ እየደከመ ስንት ነው ዘግተን የመጣን አብያተ ክርስቲያናት? ስንት ነው ኦርቶዶክስ ተፈናቅሎ ቦታ ያጣው? ስንት ነው ባዶ የሆነው? ስንት ነው መዳረሻ ያጣው? ስንቱ ነው ባዶ ሆኖ የሚበላው የሚጠጣው ሲያጣ ወደ ሌላ ቤተ እምነት የገባው? ስንቱ ነው በጦርስ የሚያልቀው? እንዴ ስንቱ ነው ለስደት እየወጣ ባህር የጨረሰው? ስንቱ ነው አረቡ ሂዶ ታስሮ ያለው? እንዴ ወይቶ ወንድም አይደለችም እንዴ? አይደሉም እንዴ? እንበዛለን ይላል ዝም ብሎ። እንዲህ አይነት ጅልነት እናቁም። ማሰብ መቻል አለብን። በተማረው ትምህርት ጸንተህ ኑር። በክርስቶስ ሃይማኖት ለመጽናት ተምረህ ጸንተህ ኑር ተብለናል። አወዛውባችሁ የእውነት ኦርቶዶክሳውያን ብርታት ይጠይቀናል፣ ህብረት ይጠይቀናል፣ የበለጠ መግባባት መነጋገር ይጠይቀናል። በአንድ ድምፅ መናገር፣ በአንድ አፍ ማውራት አለብን። በአንድ አፍ በአንድ ልብ ማሰብ መቻል አለብን። አሮን አፍ ይሁንህ አለው ሙሴን። አንዱ አፍ፣ አንዱ ልብ፣ አንዱ አይን፣ አንዱ ጆሮ ሆነን እንዳንድ አካል ሆነን መናበብ አለብን። እንዳንድ አካል እሱን ነው ቤተክርስቲያናችን ትምህርቷም ድምጿም የሚነግረን። ዛሬ አምላካችን በቸርነቱ ቤታችን ያቆይልን፣ አንድነታችን ያጽናልን። የእውነት ሁሉ ነገር ቀላል ነው፣ አንድ ሆኖ ማሰብ ነው ከባዱ። አንድነታችን እግዚአብሔር ያበርታልን። ስሙኝማ እናንተ የተወደዳችሁ ኦርቶዶክሳውያን ክርስቲያኖች ባለማዕተቦች፣ አንበሳ ለምንድን ነው የሚፈራው? የአንበሳ ኳሊቲው ምንድን ነው? ከሌሎች እንስሳት የተለየ ሆኖ ነው? አይደለም። አንበሳን እኮ በጉልበት አሳምረው የሚበልጡት እንስሳቶች አሉ። በሩጫ በፍጥነት ከአቦሸማኔ በላይ ፈጣን ሯጭ የለም። በፍጥነትና በቅልጥፍና በማጥቃት ከነብር በላይ ፈጣን የለም። ሆኖም ግን እነዚህ ሁሉ እንስሳቶች ተስማምተው የአንበሳን ጀግንነትና አስፈሪነት በጫካው ላይ ያለውን ንግስና አክብረው ነው የሚቀመጡት። አይተናኮሉትም። ለምንድን? where is came from this quality? እንዴት አገኘው ይህን ኳሊቲ አንበሳ? አጠጋ በላይ ልንገርህ አንተ የተወደድክ ኦርቶዶክሳዊ ወንድም እህትዬ፣ የአንበሳ ኳሊቲው አንድ ላይ መጓዙ ነው። በህብረት መጓዙ ነው። አንዱ አንበሳ ለሁሉ አንበሳ፣ ሁሉ አንበሳ ለአንዱ አንበሳ ነው። አንድ አንበሳ ብቻውን ሲሄድ አታገኘው። እዚህ ህብረት ውስጥ ገብቼ ተናኮላለሁ የሚል እንስሳ ማን በጫጭቆ እንደገደለው ራሱ የሚያስብበት ጊዜ የለውም። ይህን ጠንቅቆ ስለሚያውቅ ማንም አይተናኮላቸውም አንበሶችን። እየሰማኝ ነው? አንበሳ እንኳን ተተናኩሎ ተኝቶ ያስፈራል። ቢተኛም በህብረት ነው የሚተኛው። አንበሳ ተነጥሎ ሲሄድ አይታችሁ ታውቃላችሁ? አንድ ላይ ነው የሚሄዱት። ይሄ ለአንተ ምሳሌ ነው። አንተ የይሁዳ አንበሳ የተባለ ክርስቶስን የለበስክ ኦርቶዶክሳዊ እየሰማኸኝ ነው? አንተ ክህነትህ አንበሳ ተብሎ ከተጠራው ከቅዱስ ማርቆስ የሚመዘዘው ኦርቶዶክሳዊ ስለ ቅድስት ቤተክርስቲያን ስደትና መከራ ለመመካከር ስትመካከር የዘላለም መንግስትህን አስበህ ነው የምታወራው የምትነጋገረው። አንተ ዛሬ ገና እየተመካከርክ ነው ያለው። ሰዎቹ ፕራክቲካሊ ስራ ጀምረው ሰዎችን እያረዱ እያሳዩ ነው ያሉት በማተባቸው ምክንያት። ወንድም ባለማተቡ ታርዶ ስታየው እኔ በቦታው ስለሌለው ነው ያልሞትኩት ብለህ ማታምን ከሆነ ይህ ፔን ከሌለ በቤትህ ይመጣል። ይህ ቢለዋ ይህ ተሰልፎ መረሸን በቤትህ ይመጣል። እኔ ስለ ቅድስት ቤተክርስቲያን እንመካከር ብዬ ስጠራ የፖለቲካ ይዘት ያለው ጉዳይ ነው ካልክ የአውሮፓ ድንክ ሆነሃል ማለት ነው። አእምሮ ዲሲቭ ተደርጓል ማለት ነው። እየሰማኸኝ ነው? አባቶች እንደዚህ አልነበሩም። ላስታውስህ፣ በ14ኛው መቶ ክፍለ ዘመን አጼ ዳዊት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ክርስቲያኖች በሀገር ውስጥ ስደት ኖሮባቸው አይደለም ወደ ግብፅ የዘመተው። በክርስቶስ አንድ ነን፣ ብዙዎች ስንሆን እኛ አንድ ነን፣ እኛ ብልቶች ነን የሚለውን የቅዱስ ጳውሎስን መልእክት ስላነበበ ነው ለግብፅ ክርስቲያኖች 20 ሺህ ወታደር ይዞ የዘመተው። ጦርነት እንኳን አላደረገም። ለግብፁ እስላማዊ አገዛዝ ደብዳቤ ነው የጻፈው። ሀገሩን ላጥፋው ወይስ ምን ይሻላል ያለው። አረ በሰላም እንኖራለን ተከባብረን አለው። በዚህ ስራው ምክንያት ምን ተሰጠው? ዛሬ አውሮፓ ዲሲቭ ያደረገው የአውሮፓ ድንክ የሆነው ፕሮቴስታንቲዝም ተረት ቢለውም በዚህ ምክንያት የግብፅ ክርስቲያኖች ምንድነው ያደረጉት? የክርስቶስን ግማደ መስቀሉን በስጦታ መልክ ሰጡት። ሰማህ? የአፄ ዘርዓ ያዕቆብን ልንገርህ፣ የአፄ ግላውዲዮስን ልንገርህ ከግራኝ አህመድ ጋር። እነዚህ ሰዎች በቃ ኃጢአት ሰርተው ነው የሄዱት። የነሱ መኖርና የነሱ በሰዓቱ መስራት ነው። እናንተ ዛሬ አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ ብለን የወጣ ነው።
ከቤተክርስቲያን አገልግለን የምንወጣው። እንደዚህ የተልሞሸሞሸ ኦርቶዶክሳዊ ቤተክርስቲያንን አስቀጥላታለሁ ብሎ የሚያስብ ካለ ስህተት ነው። እኔ እናንተንን ያለናት የግብፅ ኦርቶዶክሳውያን ክርስቲያኖች ጠፍተው ነበር። ወጣቶቹ ስራ ላይ ስለገቡ ነው ቤተክርስቲያኒቱ የቀጠለችው። ዛሬ መንግስት ፈርቶ ነው የሚይዛቸው፣ ፈርቶ ተንቀጥቅጦ። ምክንያቱም ኮምፕሌትሊ ይቆማል አንድ ኦርቶዶክሳዊ የሆነ ጥቃት ቢደርስበት። ሲስተሙን ዘርግተውት አልቋላ። እኔ እናንተ ዛሬ የምንመካከረው የዛሬ 30 ዓመት ምን ሊሆን ይችላል ብለን ማሰብ ያለብን። ምክንያቱም እንደ ሌሎቹ እኛ የ50 እና የ60 ዓመት እቅድ የለንማ። የኔና ያንተ ድምፅ ታፍኖ እንዳይቀር የኔና ያንተ መሰባሰብ ፊት ለፊት የሚያፍኑትን አባቶች፣ ድምፃችን የሚያፍኑትን አባቶች የስራቸውን ክፋት ይገልጠዋል። የኔ እናንተ መገናኘት፣ የኔ እናንተ መሰባሰብ፣ እቺ ቤተክርስቲያንም የእኛ ናት ማለታችን ማለት ነው። እየሰማ ነው። ከላይ ተቀምጠው ያሉት ለሞታችን እንኳን ክሬዲት አልሰጡንም። በክርስቶስ ኢየሱስ ስም ተውን እያሉ የሚታረዱትን ሰዎች ኢምንት ናቸው ለነሱ። አይተሃል። ለእንዳት ለእናት ለአባትህ ለወላጆችህ ለእህትህ ያለሃት አንተ ኦርቶዶክሳዊ ነህ። ወጣቱ አዛውንቱ ሕፃኑ ቢታረድ መሮጥ አቅቶት ነው። አንተ ወጣቱ ማንም ጫት ቃሚ ቢገልህ ግን ስለ ክርስቶስ ፍቅር ብላ የሚሞትከው ፈርተህ ነው የተገደልከው። ፈርተህ ከወንድም ጋር ከኔ ጋር ብትመካከር ስለ ነገ ብታስብ ሲስተም ብትዘረጋ ግን ማንም ቀና ብሎ አያይህም። አንተ የአባቶች ልጅ ነህ። እየሰማኝ ከሆነ ተሰብሰብ፣ በየአጥቢያ ቤተክርስቲያናችሁ ተነጋገሩ። ምንም አይነት የፖለቲካ አመለካከት ሊኖርህ ይችላል። በቅድስት ቤተክርስቲያን ጉዳይ ግን ተመካከር፣ ተናገር። ቁጭ በልና ቤተክርስቲያኔ ማን ነው ሊድ የሚያደርጋት? የትኛው አባት ነው? እዚህ አካባቢ ያሉት ኦርቶዶክሳውያን ንቃተ ህሊናችሁ እንዴት ነው? ተምረህ እኮ ይሆናል፣ ዲግሪ ይኖርሃል፣ 12ኛ ክፍል ጨርሰህ ይሆናል። ይህን ማድረግ እንዴት ያቅትሃል? ስለ ክርስቶስ ብለህ አንተ እንዲህ ስታደርግ ደግሞ አንተ ውስጥ ያለው መንፈስ ቅዱስ መስራት ይጀምራል። በአንተ ላይ አድሮ ሀገርንም ቤተክርስቲያንንም ያድናል። በቅዱስ በአባታችን በሙሴ አማካኝነት አይደል እንዴ እስራኤላውያን ከ400 ዓመት እስራት በኋላ የወጡት? በጌዲዮን ምክንያት አይደለም እስራኤሎች የወጡት? አስብበት፣ ስራ፣ ተንቀሳቀሱ፣ ተነጋገሩ፣ ተወያዩ፣ ተመካከሩ። እኔ እናንተ መገናኘታችን ለሀገር ሰላም ፍቅር ነው የሚያመጣው። ጦርነት ጃሃድ አናውጅም። አውቃለሁ አንተን ኦርቶዶክሳዊ አእምሮ እንዴት ሸፕ እንደተደረገ። ሰውን አትገልም ዝም ብለህ። ሰላማችሁ በዚህ ይበል። ያን እንግዲህ አሁንም ቢሆን እንበርታ፣ እንቀጥል፣ እጅ ለእጅ እንያዝ አስፈልጋለሁ። ለመናገር አብዛኛው ሰው ተስፋ ቆርጧል። በተለይ በአርሲዎቹን ተዋቸው፣ እነሱ የታወቀ ነውና ሞታቸውን ቀን የሚጠባበቁ ናቸው እንደ በግ ለመታረድና እኛው ራሳችን በተለያየ ክልል ከተሞች የሚገኙ በአዲስ አበባ የሚገኙ ስንመለከት ኢቭን ውጭ ሀገር ራሱ ሆኖ ተስፋ ቆርጣለ። በጣም የሚያሳዝን ሁኔታና እንደዚህ አይደለም። እየጠየኳቸው ነበር። አንድ ጊዜ ታክሲ ሲሳፈር ራይድ ምናምን ሳገኝ ጠይቃለሁና ስለ አርሲ ምናምን ሳነሳባቸው የምትጫወት እናንተ ናችሁ ምናምን ይላሉ። እዚህ የሚባለው ምን ታመጣላችሁ? እባክህ ጨዋችሁ አልጨዋችሁ። እኔ ቅርብ ያለ አጠገቤ ያለ ታዋቂ ሰው ነው እንደ ሶሻል ሚዲያ ለዚህ ብሏል። ምን እባክህ ምን እንደማታመጡ ነው ሁላ 60 ሚሊዮናችሁን ብቻው ምንም አታመጡም ተብሏልና በዚህ ያክል የተመረዝ ነው እንግዲህ በዚህ ያክል ነው ጭንቅላታችን የሰራውትና ምንም አናመጣው። ልብ እናድርገን ነው እናመጣው። ኦኬ ወጣት እኮ ነን እንዴ! እና እባካችሁን እንደ አንድ ልብ መካሪ እንደ አንድ አፍተናጋሪ እናስብ እና አብራን ፈልጋለሁና ኤኒዌይስ እናንተ ሀሳባችሁን አስቀምጡበት። መፍትሄ ሀሳብ የምትሉትን በቀጣይ ቪዲዮ እንመለሳለን። ላይክ እና ሼር ማድረግ እንዳይረሳ። ፍትህ በአርሲ በግፍ ለሚጨፈጨፉ ኦርቶዶክሳውያን ክርስቲያኖች